ነገር በሰራሁበት የምንልበት ሰዓት ይኖራል። የራሳችን ጊዜ የሚያልቅብን ሰዓቶች የሚያልቁብን ሰዓቶች ይመጣሉ። ገብርኤልን ታውቃላችሁ። ጊዜያችሁን ታሳልፉና ጊዜው ካለፈ በኋላ አንቺ እኮ ይህን መስራት ትቼ ነበር ሲሏችሁ ሰዎች እችል ነበር እንዴ ለምን አላደረግኩም ማርያምን ትላላችሁ። ወሬ አይደለም ይሄ። እሺ ስራዬን አይደለም እየተናገርኩ ያለሁት። ጊዜ ዋጋ አለው። ጊዜ ዋጋ ያስከፍላል። ዋጋ ከሚያስከፍለን በፊት ደግሞ አለንበት ቦታ ላይ ቆመን ማሰብን የሚያክል ነገር የለም። እሺ አላችሁበት ቦታ ላይ ሆናችሁ በቃ ቁማችሁ ሰቡ። የት ነኝ? ምንድን ነኝ? ምን ላይ ነኝ? ቁሙ ማሰብን የሚያክል ነገር የለም። በተለይ ደግሞ ብቻችሁን ሆናችሁ እናት አባት ከጎናችሁ ሊሆን ይችላል፣ እህት ወንድም፣ ባል፣ ፍቅረኛ፣ ጓደኛ። አንዳንዴ እኮ በጣም የምትወዱት ጓደኛ ራሱ እየመሰለው በመጥፎ መንገድ ይወስዳችኋል። ስለዚህ ቁሙ ማሰብ። እንደ ብቸኝነት ወርቅ ነገር የለም። ብቻችሁ ናችሁ ራሳችሁን ማዳመጥ የሚባል ነገር አለ። ችሎታችሁን ጎልታችሁ የምታወጡት የሚደበቁ ማንነቶች ይወጣሉ። እና ጊዜያችሁን ተጠቀሙበት። ጊዜ ዋጋ አለው። ጊዜ በጣም ከባድ ነው ማሮች። ሲሮጥ ሲሄድ አይቆይም። ገና ነኝ አውቃለሁ፣ ግን ደግሞ ገና የማይሆኑ የሚያልፉብኝ ነገሮች ይኖራሉ። ታውቂያለሽ እኔ ማለት ኧረ አንቺ ገና ነሽ፣ እኔ ገና ነኝ አይደል? ግን ደግሞ በሰዓቱ የሚያልፉብኝ ነገሮች ያልፈዋል። አሁን ለምሳሌ እኔ ልጅነቴን ልመልሰው ብላ አልመልሰውም አይደለ? በዛው ልክ ደግሞ የማይመለሱ ነገሮች ያልፉናል። አይመለሱ የማይመለሱ እንመልሳቸው ብንል እንኳን የማንመልሳቸው ነገሮች ያልፋሉ። በቃ አሁን ለምሳሌ ማዳም ቤት ዛሬ ነገ ያን ስራ እንሰራለን አይደለ ማለት ነገ ይህን አመት ሰርቼ ቤቴን ብሰራ ይህን አመት ደግሞ ለወንድ የሚሆን ነገር ባረግ፣ ይህን አመት ደግሞ እራሳችሁን አውቁ። ወንድማችሁም የራሱን ህይወት ነው የሚኖረው፣ ቤተሰብም የራሳችሁን ህይወት ነው የሚኖሩት። እናት አባት፣ ባል፣ ሁሉም የራሱን ህይወት ነው የሚኖረው። መጀመሪያ ራስሽን አቁሚ። ራስሽን ካቆምሽ በኋላ ከዛ በኋላ ሁሉም ይደርሳል። ራስሽን ካላቆምሽ ድካምም ይመጣል፣ መሰልቸት ይመጣል። በጣም ከልክ በላይ ትደክማላችሁ። እርቢያችሁ ገና ነው፣ ግን የሚሰላችኋችሁ ነገሮች ይኖራሉ። ከዚያ ለራሳችሁ ለቤተሰብም ሳትሆኑ በሀሳብ ብቻ ሙዝዝ ድክም። ስለዚህ ጊዜ ዋጋ አላት። ለራስ መቆም መቻል። ካላችሁበት አንድ እርምጃ ተራመዱ እስኪ። አንችሉም ለምን እንደሆነ ታውቃላችሁ? አንችልም ስለምትሉ ካላችሁበት ፈቅ አትሉም። አንድ እርምጃ ያላችሁበት ላይ እስኪ ዛሬ ያላችሁ አይደለ? እስኪ ነገ ኑሯት። አትኖሩ መኖራችሁ አልችልም ስለምትሉ አላሳካውም፣ ይህን ነገር ማሳካት አልችልም፣ መቀበል አልችልም፣ እኔ ራሴ ማኖር አልችልም፣ እኔ ቤተሰቦቼ ማገዝ አልችልም፣ እኔ ከልዬ የደረሰችበት ደረጃ ላይ አልችልም የሚባል ነገር ነው የሚገለን። እንችላለን። የሰው ልጅ ነን። የሰው ልጅ ሆኖ ትልቅ ከፍ ያለ ቦታ ላይ ቢደርስም እችላለሁ ብሎ አይደለም፣ ወይም አልችልም ብሎ አይደለም። ሞክሮ ነው። ሞክሪ፣ ስሪ። ከዛ በኋላ የሚሆነው ይሆናል። እየሰራሽ ነው መንገድሽ የሚከፈተው። አይ ፈጣሪ ያውቃል እንግዲህ። የዛሬን ያኖረኝ ነገ ያውቃል። ዛሬን ያበላኝ ነገ ያውቃል። ፈጣሪ መንገድን ይከፍትልሻል እንጂ ቁጭ ያልሽበት መጥቶ አያጎርስሽም፣ አያኖርሽም። ከኖሩ አይቀር ራስን ጠብቆ ራስን ኩርት አድርጎ የምትፈልጉትን ነገር አድርጋችሁ የምትፈልጉትን ነገር ተናገራችሁ ከኖሩ አይቀር የሰው ልጅ ሲኖር ማለት ነው። ስለዚህ አሁን አብዛኛውን ቅመም አትችልም። እኔ ገና እንደመጣው ምን እንደተባልኩ ታውቃላችሁ ማሮቼ? ይችኩትና ምክንያቱም እኔ ሱሪ ነው የምለብሰው፣ እመቤቴ ነው የምሬ ነው፣ ሱሪ ነው የምለብሰው፣ ቱታ ምናምን ነው የምለብሰው እና ለሞዴል ተመለመልኩ እና ስመለመል አይ ይቻቱንም መቼ የማዳም ድስት ፈቅፋቂ አሁን እኮ ነው የመጣችሁ ተብዬ ነበረ።
እና በጣም ተሰምቶኝ ክላሴን ዘግቼ አልቅሼ አውቃለሁ። እና ግን ያን ነገር ራሴ ያሳካሁት ታውቃላችሁ። አችልም ምን አይ ግን ደግሞ ዛሬ ያቺ ያለች ልጅ እኔ አጠገብ አይደለችም። እመቤቴን እኔ አጠገብ ጎኔ ትዝ አትለኝም። እና የማዳም ቅመም ስትባሉ እርክስ ዝቅ ያለች ቆሻሻ መጣያ ምናምን ናት። የራሳችሁ የሆነ ራሳችሁን የጠበቃችሁ ከማንም ሰው ጋር እኩል መኖር የምትችሉ ቅብርር ያላችሁ ናችሁ። ያ ማንነት ደግሞ ጎልቶ መውጣት አለበት። ቅመም ማናት? ቅመም ምንድን ናት? ምንድን ነው ችግር ሲባል በዚህ ቦታ ላይ ህዝብ አለቀ ሲባል ፈጥና የምትደርሰው እሷ ግን ስሙ አይወራም። የሆነ ሰው ታመመ ማናት? ገንዘብ ቢሰብሰብ ቢባል የምትደርሰው ማናት? እሷ። የሆነ ቤተክርስቲያን መስጊድ ፈረሰ ቢባል እረሪ የሚባለው ወደ እሷ። አንድ ቀን ስሟ ተነስቶ አያውቅም። አንድ ቀን በጥሩ ነገር አንድ ቀን ስለ እሷ ተወርቶላት ተመስክሮላት አያውቅም። ስደተኛ ሆነው እኮ መጥተው ሀገራቸው የሚኖሩ አሉ። የት ናቸው? ራሳቸውን ልብስብስ አድርገው ነው የሚኖሩት። እንደ ስደተኛ ጀግና የለም። እንደ ስደተኛ የሚረዳ የሚያግዝ ገንዘቡን የሚያወጣ የለም። በጣም የዋህ መታቀፍ የሚፈልግ የሰው ደስታ የሚያስደስት የሰው ከፍታ የሚያስደስተንን አይደለ? እሱ ሀገር ላይ ሆናችሁ አሁን ለምሳሌ አብዛኛውን የሚሳደቡ አሉ፣ የሚናገሩ አሉ። አትፍረዱ። ምክንያቱም ሹባክ ያለ ሴትየቱ ፍቃድ መክፈት የማይችሉ ቤት ውስጥ ሊኖሩ ይችላሉ። አንዳንዴ መረዳዳት ራሳችንን እና የማዳም ቅመም ብዙ ነገር ሊሰጣት ይገባ ነበር። ብዙ ቦታ ክብር ሊሰጣት ይገባ ነበር። ግን ማንም ሰው ክብር አይሰጣትም። እመቤቴ ማንም ሰው ቁሽሽ አድርጎ ነው የሚያስበን፣ ተራ አድርጎ ነው የሚያስበን። ታውቃላችሁ፣ ቅልል አድርጎ በቃ የተናፈጠበትን ሶፍታ አንስቶ እንደሚወረውረው እንደዛ ነው የሚያስበን። እኛ ግን እንደዛ አይደለንም። ጥርት ኩልት ያል ለማንም ፈጥኖ ደራሽ ለራሳችን መኖር ትተን ራሳችንን ገለ ለሰው ምንኖር ላመንበት ነገር አንገታችንን የምንሰጥ ከወደድን ለነዛ ሰዎች ሟች ጥንድ ሆነው ሲለያዩ ስንቶቹ ናቸው ገዝት ከፍተው የሚያለቅሱት? ለምደዋቸው እኮ ነው። አይፈረድም። ገባችሁ? አንዳንዴ ቤተሰብ ጋር ሆነን የማናገኘውን ነፃነት ከሀገሩ ውጭ ወጥተን ነፃነት እናገኛለን። ሰው መውደድ፣ ሰው መቅረብ፣ ሰው ጋር መላመድ። ገባችሁ አይደለም? እንደዛ ለቅጥ ከለመዳችሁት ሰው እኔ አሁን ትለምዱኛላችሁ። የለመዱ ልጆች አሉ። ብጠፋ በቃ ከቲክታክ የሚጠፉ ብዬ የማስባቸው ልጆች ልክ እንደዛ ሰው መልመድ ከራሳቸው በላይ እና ብዙ ሰው ተነስቶ የሚፈርደው ማዳም ቅመም ላይ ነው። ይቺ እንደዚህ ያደለች እንዴ? የራሷን ስራ አሰራም መስራት አቅቷት አይደለም። ንጹህ ልብ ስላላት ሰው መውደድ ስለምችል ሰው ማክበር ስለምችል ነው። እና የኔ ጀግና የኔ ቆፍጣና የኔ የሴቶች ጀግና በቃ ጀግና አላቅም። ግን እመብርሃንን የምሬ ነው ልቤን ጢቅ ነው የሚለው ሳወራ። በተለይ ደግሞ በባህር ሰንጥቃ የሄደች ሴት ታውቃላችሁ። ውሃ ጥማት ከላይ ሳት ከታች ሳት እንደዛውን ረብርቧት ሂዳ ስኬት ላይ ስትደርስ ያቺ ሴት ምን አይነት ስሜት ሊሰማት ይችላል? አይዶን አላቅም። ብቻ ግን አንድ እርምጃ ተራምጄ 2-3 ስኬቶችን ሳይ ማለት ነው። እናንተስ ማድረግ እኮ ትችላላችሁ። እኔ እኮ አሁን እየሰራሁኝ እየበላሁ ገንዘቤን እያያዝኩኝ ቤቴንም እያስተካከልኩኝ ጸጥ ብዬ እየበላሁ መኖር እንደ ማንኛውም ሰው እዚህ ጋር ብታዩት ማሮቼ በእናንተ ቤቱን ሰርቶ ህይወቱን እየመራ መኪናውን ገዝቶ ቤቱን አመቻችቶ ኑሮውን አመቻችቶ ነው የሚኖረው። እናንተ ገብታችሁ ስለምታዩላቸው ሰፖርት ስለምታደርጓቸው ስለምትወዷቸው እናንተሳ አትኖሩ። ምን አላችሁ? ምን ሳሊዝ ቤተሰብ ጋር ገባለሁ ትላላችሁ። ለባሌ፣ ለሚስቴ፣ ለአባቴ፣ ለወንድሜ እያላችሁ ራሳችሁን ገላችሁ ትኖራላችሁ። ስለዚህ ለራሴ የሚባል ነገር አለ። ታይ አይደለም እባክሽ፣ ምንድን ነው ታይ? ለራሴ የሚባል ነገር አለ። ስለዚህ እኔ ቤቴን የማሳያችሁ መደበቅ እችላለሁ።
መኖር ይሄንም ጠንክሬ ከሰራው ይሄንን ቤት ልገዛው እችላለሁ። እውነቱን ስነግራችሁ ጠንክሬ ከሰራው እኔ ብቻዬን ማንም ሳያግዘኝ ቤት እማሳያችሁ፣ አለባበሴን እማሳያችሁ፣ አኗኗሬን እማሳያችሁ እንድትማሩበት ነው እንጂ ደብቄ ሽሽግ ብዬ መኖር እችላለሁ። ግን እኔ ሁሌም ህልሜ የማዳም ቅመም ጠንክራ ጎልታ እንድትታይ፣ ማንም ሰው አርክሶ እንዳያያት። እኔ መጀመሪያ ስመጣ ሁሉም ሰው ጣቱን ቀስሮ ቀሽም አድርጎ ያሰበኝ የሆነ ፕሮግራም ላይ ታስታውሳላችሁ? ተጠርቼ ሌዘር ለብሼ የሄድኩ ሰዓት አንሶኝ እኮ አይደለም እንደ ሴቱኛ መሄድ እችላለሁ። ግን ደግሞ እኔ በማንነቴ ስለማላፍር እንደዛ ተቦሳጥዬ ሄድኩኝ። ግን ደግሞ ግማሹ ሰደበኝ፣ ግማሹ አንቋሸሸኝ። ወይ ችኮ ባለፈው ነው ከአረብ ሀገር መታ ሽንት ቤት ስጠርቅ ነው የምትባሉት። ገባሽ? ወደድሽም ጠላሽም ታይ ውዴ አትበይ ውዴ፣ ታይ ራስሽ። ስለዚህ ራስሽን ማሳየት፣ ራስሽን ኩርት ያልሽ መሆንሽን ማሳወቅ። ከማንም አታንሽም። ማንም ሰርቶ እንደሚበላው ነው ሰርተን የምንበለው። የተለየ ነገር የለንም አይደለ? ሁሉም ቢሆን ቆሻሻ እየጠረገ ነው የሚኖረው። ስለዚህ ራሳችሁን ንቁ። እስከ መቼ ነው የምተኙት? ንቂ። ኧረ መድኃኒዓለም ለምን እኔ እናቴ ትሙት፣ እኔ አንድ ነገር ባሳየኋችሁ ቁጥር ከዛ ነገር የሆነ ነገር ትወስዳላችሁ ነው የምለው። ግን እናንተ የኔን እንከን ነው የምትፈልጉት። ማሮች ያችን እንከን አውጧት። እኔ እየኖርኩ ነው ቅብር ብዬ። እናቴ ትሙት፣ የምፈልገውን እየበላው፣ የምፈልገውን እየገዛው፣ እየለበስኩ፣ የፈለግኩትን እየገዛው አጌጣለሁ። እናንተ ግን የሆነች እንከን ታመጡና ያችን ቁርጥ አድርጋችሁ ታመጡና ልጥፍ። ያችን ነገር እኔ የማይ ነው የሚመስላችሁ? አላያችሁም። እኔ የማየው ከፊቴ ያለውን ሰው ነው እንጂ የምገባገበው ከጀርባዬ ለሚወራ ሰው አይደለም። እልቅስ አንቺም እኔን አይተሽ እንድትወጪ የኔን ሁሉ ነገር አሳያችኋለሁ። የሰው ልጅ እኮ ያሳየውን ነገር ነው የሚነሳው አይደለም የሚያጣው። ያ ነገር አያስጨንቀኝም። እኔ ማጣት ማግኘት አያስጨንቀኝም። አጥቼም ተረቤም ታመሜም ወድቄም ሰው አገፍቶኝም ሰው አግኝቼም በሰው ተከበቤም አይቼዋለሁ። ሁሉንም ለእኔ ብርቅ አይደለም ማሬ። አንጥተሽ አውደቀድቅሽኝ፣ አብጠለጠልሽኝ፣ አይ ዶንት ኬር ማሬ። ዝንጥ ብዬ ነው የምኖረው። ገባሽ? ጠብቂ። የማሳይሽን ቤት ደግሞ በትንሽ ጊዜ ውስጥ በራሴ ሰው እንደ ሀላት ሰው እንኳን አገዘኝ። ሰው ከፈለገ እኔ ማገዝ ከፈለገ ኦኬ ይገዘኝ፣ ደስ ይለኛል። የሚሰራ ሰው ሲታገዝ አይደብራችሁ? እሺ ኦኬ። ስለዚህ ንቁ። እኔ ማሳያችሁ እንዲበሉልኝ ወይ እንደዚህ እንዲታዩልኝ አይደለም። እንዲታዩልኝ ሳይሆን እንድትማሩበት ነው። ይቺ ልጅ ትናንትና እኛ ስራ አይደለች እንደበሉ። እስኪ ከእናንተ ስራ አይደለ ወጣሁት። ትናንትና ማርያም ቤት ነኝ። አይ ታያቸው አይደለም ማሪ፣ ታያቸው አይደለም። እኔ ጌታን ነው የምላችሁ። 100 በላይ ልጆች ይደውሉኛል። ብዙ ነገር አይተናል፣ ብዙ ነገር ተምረናል የሚሉ ግን ሁሉም ሰው እንዲረዳኝ የምፈልገው ነገር ቢኖር ለእኔ ለውጥ ብቻ አይደለም። እኔ እንደዚህም ሆነው እንድትነቃቁ ጭንቅላታችሁ እንድቅት ብሎ ማሰብ እንዲችል። እናንተ ራሳችሁን እንደ ትንሽ ነገር አትዩ። የተለየ ነገር ስታዩ ሰፍ አትበሉ። ያንን ነገር መሆን እንደምችሉ ጭንቅላታችሁን አሳምኑት። ወይ ማዳም ቤት ጠፍጠፌ ምናምን እዚህ አይ ፎቶዬ ከወጣ ቤተሰብ ይገለኛል። እንደኔ የሚፈራ የለም። እንደኔ ቤተሰብ ተስፋ እስኪቆርጥብኝ ድረስ ሚዲያ ላይ የወጣሁ ቀን ማለት ነው በየሚዲያው እየዘለለች ቲክቶክ ተጠቃሚ ሆናለች እና ምንም ስራ አሰራም ተብዬ እባላለሁ ወደ ቤተሰብ ሲላክ። ግን ደግሞ እኔ ያን ጸጥ እያልኩኝ ኧረ አልሰራም ችግር የለውም እያልኩ እያልበሰበስኩ ሰራሁ። ዛሬ የት ደረሱ? ትናንትና እነዛ ሰዎች እንደዛ ብለው ተናግረው አባቴ ጋር አቃይመው፣ ዛሬ ግን አባቴ ይኮራብኛል። አኮራርፈውኝ ነበር ሁላ ተኮራርፌ ሁሉ ነበር። ዛሬ ይኮራብኛል። ሚዲያ ለሰው መጥቀም ብቻ ሳይሆን ቅመሞቼ እናንተም ተጠቀሙበት። ስልኩን ይዛችሁታል፣ አቋም አላችሁ አውቃለሁ። ተሰጥቷላችሁ፣ ግጥም ትገጥማላችሁ፣ መስፈን ትችሉ ይሆናል አይታወቅም። የተደበቀ ማንነታችሁን በሰው ተደግፋችሁ ጥልል ብላችሁ ውጡ። እስከ መቼ የሰው ደጋፊ የሰው ኮሜንት ሁሌ ገዝተ ላይ ፎቶ ለጥፉ። ያ ሰው እየተራመደ እናንተ እዛው ላይ ልክ እኔ አሁን ነገ የሆነ ቦታ ላይ ስደርስ ስትተውኝና ደግሞ ትንሽ ኩፕ የሚል ሰው ካለ እዛ ሰው ላይ ደግሞ ትሄዳላችሁ በተራ ሰው እየቀያየራችሁ ሰውን ከማብጠልጠል ከመጣል እኔ ነገ ጧት ትሄዳለሁ። ሲሄድ ትተውኛላችሁ። ይህን አምናለሁ። ገባችሁ?
ላይ ሁሉ ላልገባ እችላለሁ ካሳካው ማለት ነው። ስኬቴ ውስጥ ከገባው ገባችሁ አይደለም? ልክ ደግሞ እኔ ካለፍኩ በኋላ አንድ ሴት ትመጣላችኋለች ወይ አንድ ወንድ ይመጣል፣ አንድ መከረኛ። እሱን ትይዙና እርሜያችሁን አጨርሱ። ሰው በመቀጥቀጥ ማሮች እልቅስ እናንተ ባላችሁት ልክ እናንተው እየወረዳችሁ እኔ ግምጃ ከፀጉሬ ቅንጣት አንድ ሰው እንዲህ ሊነቅል አይችልም። አይደለም እንደዛ ዝምቤን እሺ ማለት አይችልም። ስለዚህ ቁጭ ብላችሁ የምታዩትን ሰው ከምትራገጡ ወይም ደግሞ እነዛ ሰዎች እኮ ሰላም ይሆናሉ፣ እርስ በርስ ሊገናኙ ይችላሉ። በእነዛ ሰዎች ምክንያት እናንተ ትቆሳሰላላችሁ። የማዳም ቅመም ያችን ምዛናት ያችን ምዛናት እነሱ ሊገናኙ እናንተ እንዲህ ትባላላችሁ። ምን አገባችሁ? አካችሁ ምን ትልቅ አረጋችሁ? እስኪ ንገሩኝ። እንዲህ የምትከራከሩለት ሰው አንድ ነገር ብትሆኑ ዙሮ ያያችኋል ወይ? ንገሩኝ። እንዲህ እኔ አንድ ሰው ለእኔ ቆሞ ከተከራከረ እኔ ምሳሌ ላድርግላችሁ። ነገ ታማ የሆነ ነገር ሆነች ቢባል ምን አደርጋለሁ? ነው ማሬ ነው ያው እናትና አባት የፈረደብን ነው እንዲህ የሚለው። ሁሌ ያም ይመጣል። የማዳም ቅመም ይቺ እርጉዝ፣ ይቺ ቃጣቢ፣ ይቺ ብርጭቆ እንትን በይ ነው። ለምን እንደሚሰማኝ አላውቅም፣ ግን በጣም ነው የሚሰማኝ በእናንተ ምክንያት። በጣም ነው የሚሰማኝ እውነት። ስትሳደቡ ማፈር ምናምን አይመስለኝም። ለምን እንደማይሰማኝ ታውቃላችሁ? ስትሳደቡ በቃ የተዘጋ ቤት ውስጥ ስለምንቀመጥ ብዙ ሰዓት ማውራት አይሰለቸንም። እኔም ሰው እንደወራ አልፈልግም። እኔ ብቻ ላውራ ነው የምለው። እኔም ብቻ ስሙኝ፣ ሰው እንዲሰማ አልሰማም። ስሙኝማ፣ ስሙኝ። እንደዚህ አይነት ሰው ደግሞ የሆነ ነገር ካገኘ ማውራት ደስ ይለዋል። ለዛ ነው ብዬ ነው የማስበው እንጂ እውነት የለፍላፊ ዘር ኑሮባችሁ ምናምን አይደለም። እለፍ ብላችሁ ቤተሰብ የምትሳደቡ ሰው ደግሞ አስተዳደግ ይጠይቃል። ስለዚህ እኔን ማሬ እየመረረሽ ትውጭዋለሽ እንጂ አንቺ ስለለፈለፍሽ ይቺ የተሰራው ጥፍር ራሱ አትላጥም። ስለኔ ስለ አንቺ ነው እየነገርኩሽ ያለሁት። ልቀጥልልሽ። ስለኔ የጀመርኩትን ነገር መተሽ መሰረዛችን። አንቺ ጫጫታ ላይ ባለሽ ቁጥር ሞራን አለኝ ማለት እጅን ነው የምሰቀስቀው። አሀ ሁሌ አጀንዳ መሆን ጥንካሬ ነው። ሰው ባወራብሽ ልክ ትጠነክሪያለሽ ማለት ደግሞ ነገርኳችሁ። ከዚህ በፊትም ነግሬያችኋለሁ። ይቺ በቃ ቤተሰብ የከሌ ልጅ ተደውሎልሽ የከሌ ልጅ ቤት ሰራች፣ የከሌ ልጅ ይሄን አረገች፣ የከሌ ልጅ ይሄን ሆነች ብሎ ቤተሰብ ወቅሶሽ አያውቅም? አያውቅም? መቼ ነው የሚሳካልሽ? መቼ ነው ቤተሰቦችሽን መተሽ የምታዩ? መቼ ነው ቤተሰቦችሽ ጋር የምኖረው? አሁን እዚህ ጋር የሚሳደቡት እመቤቴን ባለ ልጅ ናቸው፣ ህይወት አላቸው፣ ትዳር አላቸው። ህይወታቸው እንደመኖር የሚልካቸውን ያቺ ማታ የምትሰሩ ከሆነ ራሱ ኢጃዛ ቤት ያላችሁ ተመላላሽ ስሪ ማሪ። ሰው መኪና ይዞ ስታይ ማዳም ቅመም ነው መኪና ያዘው ማሬ። በራሱ ሳይተኛ ነው ሲቆፍር የሚውለው ውዴ። ስኬታማ ሰው ሌሊት አይተኛም፣ ቀንም አይተኛም። ሳይተኛ የሰው ከማየት ራስሽን ህይወት አስተካኪ። ሰው ላይ ከመፍረድ የራስሽን መንገድ ጥረጊ። የሰው መንገድ ይሄ ነው ትክክል። ለሰው መንገድ መፍረድ አቁሚ ውዴ። አንቺ ተኖሪው ያን ሰው አዎ ይልሻል። እሱ በፈለገው እንጂ የሚሄደው አንቺ በፈለግሽው አይሄድም ማንም ሰው። እኔ ወይ ማሬ ታይ ውዴ ይሄ ነገር ትክክል አይደለም ብላችሁ ያላችሁ ልጆች ወይ እካሌ እንደዚህ ነው ይሄን ህይወትሽ ኑሪ ያ አይደለም ህይወቴ ይሄ ነው ብዬ መንገዴን ካሱኝ እኔ ነኝ እንግዲህ ልራመድ የምችለው። ምክንያቱም የሚጠቅምና የሚጎዳኝ እናውቃለሁ። ያን ያክል ጅል አይደለሁም። ስለማከብራችሁና ተከትላችሁኝ እንድትወጡ ስለምፈልግ እንጂ የለፍላፊ ዘር ኑሮብኝ አይደለም። ግን ደግሞ ስታዩ ተከራይታው ነው ይሄን ቤት ወይ የማዳም ቅመሞች ናቸው ማሬ ይገዙኝ ውዴ ይገዙኝ፣ መኪና ገዙላት ተባለ።
እኔ ግን በሰው ሳይሆን በራሴ ያደርገዋለሁ። ይሄን ያላችሁትን ሁሉ ሰው አግዞኝ አይደለም፣ ሰርቼ አሳይሻለሁ። ሰርቼ አሳይሻለሁ። ይዤው ሁሉንም አሳይሻለሁ። ከየት እንደተነሳው ደግሞ ወቂ። ስለዚህ ማሬ ራስሽን ስኬታማ ለማድረግ ሞክሪ። ከራስሽ ጋር ሁኚ። አቅልሽን ሰብስቢ። የወለደለት እንኳ ወጥቶ የሆነ ነገር የማይለውን ወጥተሽ አትተርተሪ ማለት አትተርተሪ፣ ውዴ አትተርተሪ። ለስኬት የሰው ልጅ የሚሮጠው ለነገር። ዛሬ ምን ተወራ? አሁን ይኸው እዚህ ቁጭ ብላችሁ ስታዳምጡ ትቆያለች። ወይ አንቺ ልጅ ደግሞ አሁን ስለፈልፍ ቆይታ ወጣች። ይሄን ነው የምትይው። አንቺ ግን እንደዚህ ነው የተነፈሽው አይደል? እኔ ደግሞ ልብ ያለው ውስጤ የተሰማኝን ነገር ነው የምናገረው። ስለዚህ ጭንቅላታችሁን አሰሩት። ከራሳችሁ ጋር ሁኑ። ለራሳችሁ ቁሙ። ለራሳችሁ ኑሩ። ይሄን ሰው የሚኖረውን ህይወት እናንተ ለመኖር ሞክሩ። እሺ። ፊልም የሚሰራውም እናቱ ሆድ አይደለም የተማረው። ሙዚቀኛውም እናቱ ሆድ አይደለም የተማረው። ሞዴሉም እናቱ ሆድ አይደለም የተማረው። ትማሪያለሽ። በተለይ ደግሞ ሶሻል ሚዲያ መጠቀም የምትፈልጉ ልጆች አላችሁ። ብዙ ልጆች ሞክሩ። መጀመሪያ ውይ መስራት እፈልግ ነበር ግን አልተሳካም። እኔ በፊት እፈልገው ነበር ማሬ። ፈልፍዬ ገባሁኝ። ከዛ አንድ መንገድ ሲይዝ ያችን መንገድ ተከትዬ መጓዝ የሚጥለኝ ቢሞክር ፈጣሪ ነው የምመካው። በፈጣሪ ነው። ፈጣሪን የያዘ ሰው ወደኋላ ያቀር። አላማ የላችሁ። ሁሉም ሰው አላማ አለው ማሬ። በውስጥ እኮ እዚህ ጋር ወጥተው የሚሳደቡት በሙላ ማለት ነው። አሁን እዚህ ጋር የሚሳደቡት በሙላ የሆነ ችግር ውስጥ ናቸው። እግዚአብሔርን ወይ ቤተሰብ ጋር ተጣልተዋል፣ ወይ የሆነ ነገር አስበው አልተሳካላቸውም። ያን እንዴት የት ላይ ያብርዱት ማለት የት ላይ ያብርዱት? እኔ እህታቸው እያለሁ እኔ ነው ሲጠገርሩኝ ዋሉ። እኔም ብቻ አይደለም ሁሉንም ቲክታከር ያልተሳካለት ወልዶ እዚሁ እናንተ ቁጭ ብላችሁ እናንተ እዚሁ እየፈረዳችሁ አግብተው ወልደው የሰደባችኋቸው ሰዎች ህይወታቸውን እየመሩ ጎጇቸውን ይዘው ከዛ ህይወታቸውን ድብቅ ያደረጉና ማሮቼ እነሱ እዚህ ላይ መጡና አትሳቂ፣ ጥፍራ አትሳቂ። ደግሞ እንዴ በገባችሁ እኔ ማለት ነው እኔ እውነት ደብቀው እንኳን የሆነ ነገር ሲሰሩ አውሬ ነው የሚለኝ ለእናንተ። ለምን እንደሚለኝ ታውቃላችሁ? እንዴት በቃ ማለት እናንተ ህይወት ያላችሁም እናንተ ላይ ድራማ ዝም ብሎ ሲሰራ መቤቴን የምሬን ነው። ሁሉም ቲክታክ የሚሰራው ሰው ሴቷን ብቻዋን ብመጣ ወንዱን ብቻዋን ቢመጣ ወይ ካፕል ሆኖ ቢመጡ ሌላ ህይወት አላቸው። ሌላ ህይወት እሺ፣ ሌላ ህይወት አላቸው። እዚህ ጋር ደግሞ ሌላ። ይሄ የስራ ነው እሺ። ሶሻል ሚዲያ ማለት ስራ መስሪያ፣ ሰው ጋር መግባቢያ፣ ሰው ጋር መታወቂያ፣ ስራ መክፈቻ እንጂ መጋቢያ፣ መተሳሰሪያ፣ መፋቀሪያ፣ መያያዣ፣ መላቀቂያ፣ መታኮሻ አይደለም። እና የሚመስላችሁ አይደል? እነሱ ትንሽ ታንኮሽ ሲደራረጉ እናንተ ቃታ ተሳሳባላችሁ። ቫይራል ቀዝቀዝ ሲልበት ከኔ ጋር ተጣልቻለሁ። የማዳም ቅመም ትገባና በማታውቀው ነገር ለዛም ፈራጅ ለዚህም ፈራጅ ትሆናለች። ምንም እኮ አታውቅም። ምንም እግዚአብሔርን ትገርሙኛላችሁ። ኪዳነ ምሕረትን እናንተ እናትና አባት እንኳን መጥተው ሊሰሩ ቢሞክሩ እንደው ለአንድ ቀን ተንኮሽ ቢሉ እናትና አባት ታለያያላችሁ። ከእናትና ከአባት ጋር ወስኛለሁ ማሮቼ እውነት። ከዛ ደግሞ ማለት ነው እነሱ ጠብ ናቸው አይደለ? በውስጥ እንክት አድርገው እየተገናኙ እናንተ ጋር ጠብ ናቸው አይደለም? ይሄ ማለት ነው
ውሸት። ኧረ የምን አባስ ነውጥ ነውጥ ከዚህ ነውጥ ፉኖ ነውጥ ውጭ ከዚህ ረሜ ልክሽን። አይ የለም እንደዛ የለም እንደዛ የለም እንደዛ ነገርኳችሁ ስሉ ነገርኳችሁ። እኔ የመሸበት ማደር ይሻለኛል። እውነቷን አውርቼ የመሸበት ማሮች። ስለዚህ ሰው ሲጣላስ አትጣሉ። በተለይ ደግሞ የሚተዋወቅ እሺ እጫወታለሁ። ቆይ በተለይ የሚተዋወቅ ሰው አሁን ለምሳሌ እኔ በእኔ ህይወት አይደለም በጣም ብዙ አሉ እና የሚጣላ ሰው አለ። ሊጣሉ ይችላሉ። ይገናኙም አይገናኙም እነሱ አብረው ተገናኝተው አብረው ነው የሚሰሩት። ስለዚህ እዛ ሰው መሀል ገብቶ ድክር በተለይ ዝም ሲሉ እነዛ ሰዎች ደህና ናቸው ማለት ነው ማለት። ስለዚህ ዝም በበሉ እሺ። ወይ ይሄንን አስከፍቱና አሰሩት። ታይ እህትሽ አይደለም ታይ ቃልሽ ማለት እህትሽ አይደለም ውድ ስራግጭ ነው ነገርሽ። እውነቱን ስትነገሪ አትደንብሪ። ቁጭ ማሪ። ስለዚህ ስኬትን የሰው ስኬትን ከማየት በላይ የሚያስደስት ነገር የለም ሞሮች። ወደ ቁም ነገሩ ስንገባ ማለት ነው ራስሽን ስኬት አማሪ። የወጣሽበትን አላማ ግብ አድርጊ። ቲክቶክን አላማ ብለሽ ካልያሹ ታዩ ማሪ። አላማ ብለሽ ከያሹ ደግሞ ጥልቅ ብለሽ ስሪበት። በተለይ ደግሞ ፎሏችሁ ከፍ ያለ ልጆች የምሬ ነው ፕሮሞሽን ብትሰሩ እያጠያየቃችሁ ባይመጣላችሁ እንኳ እያጠያየቃችሁ ፕሮሞሽን ብትሰሩ እንደው እንደ አጋጣሚ ሆኖ ታዋቂ ነን የሚባል ሰው ጋራ ሂዳችሁ ብትሰሩ ያ ታዋቂ ሰው ለምን ታዋቂ ሆነ ማሮች? ለፍቶ ተሰርቦ ጥሮ ወድቆ ቀን ሲጥለው ሰው አብሮ ፈርዶበት ጊዜ ሲያንቋሽሸው ሰው አብሮ አንቋሾት ነው ፌመስ የሆነው። ዝም ብለው ፌመስ አይደለም። የሰው ልጅ ከሆነ ነገር ተነስቶ ነው የሆነ ነገር ሊሳካለት የሚችሉ። ምንም ነገር ቢሆን ማሮች፣ ምንም ነገር ቢሆን ያልተለፋበት ነገር የለም። ያልተለፋበት ነገር ስኬታማ አይኮንም። እሺ እኔን ቁጭ ብላችሁ ታዩኛላችሁ። እሺ ቪዲዮዬንም ቁጭ ብላችሁ ታያላችሁ። ይሄ ትዕዛዝ ነው። እሺ አንቺ ስለፈለግሽ ስላልፈለግሽ አይደለም ማለት ቁጭ ብለሽ ታያታለሽ። ምሰራትን ቪዲዮ ምናምን ቁጭ ብለሽ ወደፊት ጭራሽ ብዙ ነገሮችን ሲሰራ እኔ ፈልጌ አይደለም ማለት እራስሽ ፈልገሽ ነው የምታየው። ገባሽ? ሰምተሽኛል አይደል? ሲፎ እኮ